በመጀመሪያዎቹ ሰዎች አዳምና ሔዋን ፊት ተቀምጦ የነበረ ነገር ቢኖር ራስን የመግዛት የመቆጠብ ፈተና ነው። በገነት ካለው ፍሬ ሁሉ ብሉ፣ ነገር ግን መልካምና ክፉን ከሚያሳውቀው ከዚህ ዛፍ ፍሬ አትብሉ ተባሉ። ራስን የመግዛት ጥያቄ የሰው ልጆች ታሪክ መጀመሪያ ነው። ለደካሞች እንደሚመስላቸው ራስን መግዛትና ታዛዥ መሆን ነፃነትን ጥያቄ ውስጥ የሚከት ጉዳይ አይደለም። ይልቁንም ራስን የመግዛት የሥጋ ሳይሆን የመንፈስ ፍሬ ነው። ውድ ምክረ ቅዱሳን ቤተሰቦች፣ ለእግዚአብሔር ቅዱስ ፈቃድ ጾምን በተመለከተ ጉዞ ወደ እግዚአብሔር ከሚለው ከብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር የወሰድነውን ሰፋ ባለመልኩ ለእናንተ ይዘን ቀርበናል። ላይክ በማድረግ ይጀምሩ። ጾም ማለት መከልከል፣ መታቀብ፣ መወሰን ማለት ነው። ከምግብና ከመጠጥ ብቻ ሳይሆን ስኬታማ መንፈሳዊ ሕይወትን ከሚያደናቅፉ ማናቸውም እኩይ ተግባራት መራቅና መከልከል በራሱ ወደ እግዚአብሔር መጓዝ የሚቻልበት መንገድ ነው። ራስን መግዛት፣ ስሜትን መግራት፣ ጸጋን መጠበቅ፣ ራስን መሆን የሚቻልበት ትልቅ የመንፈሳዊነት ቁልፍ ጾም ነው። መመገብ፣ መጠጣት፣ ሰውነትን ደስ ማሰኘት ስሜትም ግዴታም ነው። ይህን እያወቀ ራሱን ለተወሰነ ጊዜያት መቆጠብ የቻለ ሰው በምንም ጉዳይ ላይ ቁርጥ ውሳኔን ወስኖ መፈጸም የሚችል ሰው ለመሆኑ አስረጅ ነው። እውነተኛ ክርስቲያን ስሜት የሚመራው ሳይሆን ስሜቱን የሚመራ ነው። ሕይወቱን በጾም የመራ ሰው ሌሎች የኃጢአት ጽንሶች ሊፈትኑት አይችሉም። መከልከልና መታቀብን በሕይወት ስለተለማመዳቸው ኃጢአትንም ለመግደል ሁነኛ መሳሪያ ይሆኑታል። የመታቀብና የመከልከል ፈተና ያለፈ ሰው ምንጊዜም አሸናፊ ነው። ይህንን የመንፈስ ጥንካሬ እግዚአብሔርም ከኛ ፍሬ አፍርቶ ማየትን ይሻል። ጥበበኛው ሰለሞን የራሱን ያልተገደበ የደስታ ፍላጎት በተመለከተ የተናገረው ለዚህ ጉልህ ማስረጃ ይሆነናል። ዓይኖቼንም ከፈለኩት ሁሉ አልከለከልኳቸውም፣ ልቤም በድካሜ ሁሉ ደስ ይለው ነበር። መክብብ 2:10። ስለዚህ ጥበቡን አጣ፣ አምላኩንም በደለ። ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት ይላል። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር እንደነበረ የሰለሞንም ልቡ እንዲሁ አልነበረም። የሥጋ ፍላጎት ብዛት የመንፈሳዊ ሕይወትን መሰናክል መሆኑን አየን። ጾም ከሥጋ ፈቃድ በላይ ከፍ ለማለትህ ማረጋገጫ ነው። በዚህ ወራት ለሥጋችን ያሻውን ሁሉ አንሰጠውም። ጥያቄዎቹ ሁሉም አይመለሱም። ለምን? ራሳችንን ስለገዛን ከዚህ በላይ ከቁስ አካላዊነትም ከፍ ብለናል። በጾም መንፈሳዊነት ጎልቶ ይወጣል። መንፈስም የራሱን ዕድል የመወሰኛ መንገድ የሚያገኘው ጾም ሲኖር ነው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚሆን መብል የሰው ልጅ ለሚሰጣችሁ ስሩ ይላል ዮሐንስ 6:7። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ
ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና። ሮሜ 8:6። በመንፈስ ጠንካራ መሆን የሚመጣው ከጾም ነው። በጾም ወራት ወደ እግዚአብሔር በተመስጦ የምንጓዘው ጉዞና ጸሎታችን ጥልቅ ነው። ከእግዚአብሔር ጋር ያለን ግንኙነት ያድጋል። ምስጋናችን ከልብ ይሆናል። የክፋት ምንጭ ይደርቃል። ለምሳሌ በሰሙነ ሕማማትና በሌሎች ጊዜያት ያለን መንፈሳዊ አቋም ፍጹም የተለየ ነው። ጸሎት፣ ስግደት፣ ምስጋና፣ የእግዚአብሔርን ፍቅር ማሰብ፣ ውለታውን መገንዘብ፣ በሌሎች ዘመናት ይህን ጥንካሬ ይዞ መኖር ከባድ ቢመስልም መጣር። ጾም አስፈላጊ ስሜቶችን ለማስወገድ ብቻ ሳይሆን በፈቃደ እግዚአብሔር ለመኖር የሚደረግ ልምምድ ነው። ጾም የነገሮች ሁሉ መጀመሪያ ነው። የሰዎችን መንገድ ሊያቀና፣ የድህነትን በር ለመክፈት ወደዚህ ዓለም የመጣውና ከእመቤታችን ከቅድስት ድንግል ማርያም ከኃጢአት በቀር እንደኛ ያለ ሥጋን ነፍስን የነሳው ጌታችን የሥራው ሁሉ መጀመሪያ ያደረገው ጾምን ነው። መምህራችን ክርስቶስ ከእኔ ተማሩ እንዳለ ከእርሱ የተማርነው የነገራችን ሁሉ መጀመሪያ ጾም ነው። ማቴዎስ 11:29። ስለዚህም ዛሬ ቅድስት ቤተ ክርስቲያን ለምትፈጽማቸው ምስጢራት ሁሉ ጾም ቅድመ ሁኔታ ነው። በዓላትን ለማክበር ለሚደረጉ ዝግጅት ጾም ዋነኛው ነው። ጌታችንን በልደቱ ለመቀበል እንጾማለን። የትንሣኤውን ብስራት የሕይወታችን ብርሃን ይሆን ዘንድ ከሞት ሊያነሳን የተቀበለውን መከራ በማሰብ እንጾማለን። የእመቤታችንን የዓለም ብርሃን ያላቸውን ቅዱሳኑን በረከት ለመቀበል እንጾማለን። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጾሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቱት ይላል የሐዋርያት ሥራ 13:2-3። በአጋንንት ላይ ድልን የሚያቀዳጅ ኃይል ጾም ነው። ጌታችን ደቀ መዛሙርት ሊያደርጉት ተስኗቸው በጠየቁት ጊዜ የሰጣቸው ምላሽ ይህ አይነት ግን ከጸሎትና ከጾም በቀር አይወጣም የሚል ነበር። ማቴዎስ 17:21። በጾም ውስጥ የሚጸለይ ጸሎት እጅግ የበለጠ መንፈሳዊ ኃይል አለው። የሚጾም ሰው ራሱን መግዛት የቻለ ስለሆነ ወደ እግዚአብሔር የቀረበና አጋንንትን መርታት የሚችል ነው። ቅዱሳን መከራን ያለፉበት ሕይወት ጾም ነው። በመጽሐፍ ቅዱሳችን በመጽሐፈ አስቴር ላይ የሰፈረው ታሪክ ለዚህ ጥሩ ምሳሌ መሆን የሚችል ነው። መጽሐፈ አስቴር 4:16 ላይ በዚህ ወቅት የእግዚአብሔር ምላሽ ፈጣን ነበር። ይህም በጾም በጸሎት ስለጠየቁት የሆነ ነው እንጂ ሌላ ምክንያት አልነበረውም። የኢየሩሳሌም ቅጽር መፈራረስና የበሮቿን መቃጠል በሰማበት ጊዜ ነህምያ የጾሙን ጾም እንደዚሁ በመጽሐፍ እናነባለን። ምን ያህል የፈጠነ መልስ እንዳገኘም ጽፎልናል። ለሕዝባቸው ሁሉ የመንጻት ምክንያት የሆነውን የዕዝራ የዕንባቆም ጾም፣ የዳንኤልን ጾምና ውጤቱን ሁሉ ክርስቲያናዊ ሕሊና ከመዝገብ አይፈቀውም። ማቅ ለብሼ በአመድም ላይ ሆኜ ስጾም ጸልይና ለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ፣ ወደ አምላኬም ወደ እግዚአብሔር ጸለይኩ ይላል። በንስሐ ሕይወት ውስጥ ጉልህ ሚና የሚጫወትም ጾም ነው። የነነዌ ሰዎች ንስሐ ገብተዋል። ንስሐቸው ግን በቀላሉ ከክፋት በመመለስ ብቻ አይደለም። ይልቁንም ከንጉሱ እስከ ተርታው ሕዝብ ጾመዋል።
እግዚአብሔርም በጾም በጸሎት የበረታ ንስሐቸውን ተቀብሎ ከኃጢአትና ከበደላቸው ነፃ የወጡ እንዲሆኑ አድርጓቸዋል። ጾም የሰው ጥበብ ያላመጣው አምላካዊ የሕይወት መመሪያ መሆኑንም የነቢዩ ኢዩኤል መጽሐፍ ይነግረናል። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶ በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ይላል። ንጉሥ ዳዊትም ይህንን በሚያጠናክር አነጋገር ነፍሴንም በጾም አደከምኳት ይላል። አገልግሎትን ፍጹም የሚያደርግ ጾም ነው። ይህንን ከማብራራት ይልቅ ጌታችንን ምሳሌ ማድረጉ በእጅጉ የተሻለ ነው። 40 ቀናት 40 ሌሊት የጾመው አገልግሎትን ለመጀመርና ምሳሌ ለመሆን ነው። ይህንንም መሰረት በማድረግ አባቶች ጾምን የበጎ ምግባራት ሁሉ መጀመሪያ እንደሆነ አስተምረዋል። ሐዋርያትም የተጠሩለትን ዓላማ ማከናወን የቻሉት በጾም ነው። ጌታችንም ስለ እነርሱ አስቀድሞ የተናገረላቸው ስለሆነ በጾም መከራን ታገሱ፣ አጋንንትን አወጡ፣ ድውያንን ፈወሱ፣ ሙታንንም አስነሱ። በአጠቃላይ ጾም የተአምራት ምንጭ ሆናቸው። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል። በዚያም ወራት ይጾማሉ። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም ራሳችንን እናማጥናለን ሲል ቅዱስ ጳውሎስም ጾም ለአገልግሎት ያለውን ወሳኝነት ገልጿል። እና አንተስ ወንድሜ የሕይወትን እንቆቅልሽ ለመፍታት የችግርን ባህር ለማቋረጥ አገልግሎትህን አምልኮህን ፍጹም ለማድረግ ጾመሃል? ካልጾምክማ ሕይወትህ ባዶ መሆኑን ተረዳ። ስለ ሕይወትህ ማሰብ ከቻልክ ግን ጾም። ምን አይነት ጾም? ምን አይነት ጾም? ምናልባት በነቢዩ በኢሳይያስ ዘመን እንደሆነው ፋይዳው የማይታይ እንዳይሆን ስለምን ጾምን? አንተም አልተመለከትክንም? ሰውነታችንንስ ስለምን አዋረድን? አንተም አላወቅክም ይላሉ። ጌታም እንዲህ ሲል ይመልስላችኋል፣ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁን ምድር ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ይላል ኢሳይያስ 58 ከቁጥር 5። ወንድሜ በመጀመሪያ ጾም ሁሉ እግዚአብሔር የሚቀበለው እንዳልሆነ ማወቅ አለብህ። በሳምንት 2 ቀን የሚጾመው ፈሪሳዊ የቀራጩን ያክል እንኳን ዋጋ አላገኘም። ስለ ኃጢአት ሳይሳቀቁ ራስን በትሕትና ሳያዋረዱ የጾሙት ጾም ረብ የለሽ ነው። በኤርምያስ ዘመን የተደረገው የኃጥአንም ጾም እንደዚሁ ከንቱ ነበር። በጾም ጊዜ ጸሎታቸውን አልሰማም ይላል ኤርምያስ 14 ቁጥር 11። ምክንያቱም ራሳቸውን መግዛት ተስኗቸዋል። ይጾማሉ፣ ነገር ግን ከሕግ እግዚአብሔር ርቀዋል። ለሰዎች ይታዩ ዘንድ በግብዝነት እንጾማለን የሚሉ ሁሉ አሁን ሊያስቡበት ይገባል። ዋጋቸው በምድር በሰው ፊት ቀርቶባቸዋልና። አሁን አንተም ቁም ብለህ ራስህን መርምር። እጾም ነበር ነገር ግን ምንም አላተረፍኩም እንዳትል፣ ይልቁንም የሚጎድለኝ ምንድነው ብለህ መርምር። የአምላክን ፈቃድ ፈጽም። ዋጋ አጥተህ ከሆነ የጾምህን ዋጋ የሚያስቀር የኃጢአት ቅሪት አለ ማለት ነው።
ሌሎችም የሚጎድሉ ነገሮች ይኖራሉ። ስለዚህ እንዴት ልጾም? የእውነተኛ ጾም ትርጉሙስ ምንድነው? ከጾም የማተርፈው ነገርስ ምንድነው? ለሚሉ ጥያቄዎች ምላሽ ታገኝ ዘንድ በጥቅሉ ስለ ጾም መነጋገራችን አስፈላጊ ስለሆነ እንቀጥል። ተከተለኝ። ከምግብና መጠጥ መከልከል። ብዙዎች ጾምን የምግብ ለውጥ ወራት ብቻ አድርገው ያስቡታል። ከስጋ ምግቦች ወደ አትክልት፣ ከቅባት ወደ ደረቅ የሚደረግ ሽግግር። ጾም ስላለው መንፈሳዊ ፋይዳ ግድ የሌላቸው ጥቂቶች አይደሉም። በመሰረቱ ጾም ለተወሰኑ ጊዜያት ራስን ከምግብ መከልከል፣ ከዚያም ባለቢ ምግብ ይዘታቸው ዕውቅ ከሆኑ ምግቦች በስተቀር በጥቂቱ መመገብ መነሻ ያደርጋል። አንተ ከምግብና ከመጠጥ መከልከልን ሞክረኸዋልን? ከባድ የረሃብ ስሜት ደረጃ ላይ ደርሰህ ታግሰዋልን? ይህ የመጀመሪያ መልመጃ ነው። ረሃብና ጥምን መታገስ። ጌታና አምላክም ተራበ ተብለዋል፣ ተርቧልም። ሐዋርያው ቅዱስ ጳውሎስም በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ ይላል። ቅዱስ ጴጥሮስ ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 10 ላይ ተርቦም ሊበላ ወደደ የሚል ተጽፏል። እና ወንድሜ ረሃብን በጾምህ ተምረዋል? በተራብክ ጊዜ ደካማነትህን ትረዳለህ። በኃይልህ መመካትህ ይቀራል። በእግዚአብሔርም መደገፍ ትጀምራለህ። እየራበህ ሳለ ስትጸና ትዕግስትና ራስን መግዛት የተባሉትን የመንፈስ ፍሬዎች እያፈራህ ነው። ስለዚህ እየጾምክ ሳለ የረሃብ ስሜት ስለተሰማህ አትብላ። ይልቁንም ትዕግስትና ጽናትን፣ ራስን መግዛትን ተማርበት። የረሃባቸውን ዋጋ በትዕግስት ካገኙ አባቶችን በረከት ተካፈል። ከዚህም በላይ በረሃብህ ምንም የሚቀምሱት ምግብና መጠጥ አጥተው የሚሰቃዩ ወገኖችን ስቃይ ታስብበታለህ፣ ትረዳበታለህ፣ ታዝንላቸዋለህ። ባትጾም ተበላው የነበረውን ትሰጣቸዋለህ። እናም ወንድሜ ለተወሰኑ ሰዓታት ከምግብ መከልከል ማለት ነው። ወደሚቀጥለው እንለፍ። ተከተለኝ። ከስጋ ፍላጎቶችህ መታቀብ። ከስጋ ፍላጎቶችህ መታቀብ። ስላስፈለገህ ብቻ አታድርገው። ዳንኤል ይጾም ስለነበረው ጾም የተናገረውን አስታውስ። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም። 3ቱንም ሳምንት እስኪፈጸም ድረስ ዘይት አልተቀባውም። ዳንኤል 10 ከቁጥር 3። ለመጾም በተነሳሳህበት ጊዜ ሁሉ ዓላማን አስብ። ጾም ራስን የመግዛት ሂደት ነው። ከስጋና ከወተት ከመሳሰሉት መከልከልና አትክልት መመገብ ብቻውን ጾም ሊባል አይችልም። ከስጋ በላይ የዓለምነት እሴት ያላቸውን ሰውነትን የሚገነቡ የአትክልት አይነቶች አሉ። ስለዚህ ዓላማውን ላልተረዳው የጾም ወራት ዋጋ የሚገኝባቸው ሳይሆኑ የምግብ አይነት ለውጥ ማካሄጃ ብቻ ሊሆኑ ይችላሉ። እናም አንተ ራስን መግዛት የምትችልበትን፣ ውስጣዊውን ግፊት መቀነስ የምትችልበትን መንገድ ቀይስ። ሰውነትህ ምግብ ብቻ ሳይሆን በጎ ምግባራትን እንዲራብና ለመያዝ እንዲመኝ አድርገው። ከክፉ ተግባር ሁሉ ሽሽ። ሕዋሳቶችን ተቆጣጥረህ የጽድቅ መሳሪያ ማድረግ መቻልህን አረጋግጥ። በጾምህ መራብህ ለመንፈስህ ብርታት፣ ለነፍስህ መጠገኛ ይሁን። ይህን ማድረግ የምትችለው በእግዚአብሔር ቃል ነው።
የነፍስ ምግቧ የእግዚአብሔር ቃል ነው። በዚህ የተቀደሰ ጎዳና ላይ እንድትበረታ በጸሎት ትጋ። ከጊዜያዊ ይልቅ ዘለቄታዊውን ደስታ ምረጥ። ከምግብና ከመጠጥ መታቀብን እንደለመድክ ሁሉ ለአንደበትህም ጠባቂን አኖር። አንደበትህ የበጎ ነገሮችና የእግዚአብሔር ቃል መፍሰሻ ምንጭ ይሁን። ገንቢ ያልሆነ ለመንፈሳዊ ሆነ ለማህበራዊ ሕይወት የማይመች ምንም ቃል አይወጣ። ንግግራችሁ ሁሉም በጨው እንደተቀመመ በጸጋ ይሁን ተብሏል። ተሰሎንቄ 4:6። በአእምሮህም ውስጥ ክፉ ሐሳብና ከንቱ ምኞት እንዳይመላለስ ገደብ አድርግ። ስሜትህን ምራው እንጂ አይምራህ። በእነዚህም መሰረቶች ላይ ዘወትር በመንፈሳዊነት ደግ። አሁን ነፍስህ እግዚአብሔርን ትጠምታለችና ወደ አምላክህ የጀመርከውን ጉዞ ቀጥል። መልካሙን የእግዚአብሔርን ቀን ለማየት ያለህን ተስፋ እነዚህን በመጠበቅ እውን አድርገው። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልከል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምን ይሻ ይከተላትም። እውነተኛ ጾም የውስጣዊ ንጽህናና የመንፈሳዊ እድገት ምልክት ነው። ይህን የተማርከው ከዓለማዊ ጠቢብ ሳይሆን ከፈጣሪ ነው። ትልቁ ቁም ነገር ጾምህን ስትፈታ ከመታቀብ አትፈታ። በጾም ወራት የተማርከውን ዘወትር የሕይወት መመሪያ አድርገው። በዚህ ዘመን ብዙ ክርስቲያኖች የተጎዱበት ያለ ተግባር ይህ ነው። በጾማቸው ወራት የመሰረቱትን ሁሉ በመጨረሻ አብረው ይፈቱታል። ሲለማመዱት የቆዩት መታቀብ ይቀርና ስሜት መረን ይለቀቃል። ይህ ደግሞ መሰረታዊ የሕይወት መመሪያን ወርሃዊ ወይም ሳምንታዊ ያስመስለዋል። ስለዚህ አንተ ምግባርህ ከምግብ አይነት ጋር የሚለዋወጥ እንዳይሆን ጾምን የሥነ ምግባር መመሪያ ትምህርት ቤት፣ የዘላለም ሕይወትን መውረሻ መንገድ፣ ወደ እግዚአብሔር የመቅረቢያ ምስጢር እንድታደርገው አድርገህ ተጠቀምበት። ጾምና ሥነ ምግባር። በእውነተኛ ጾም እውነተኛ ዋጋ ሊያገኝ የሚፈልግ የእግዚአብሔር ሰው ጾሙ በሥነ ምግባር በበጎ ሥራዎች የታጀበ ሊሆን ይገባል። ጾም የጸሎት መፍለቂያ ምንጭ ነው። በጾም ጊዜ ሁሉ ሥጋችንን ታዛዥ ለማድረግ ብቻ አይደለም፣ ይልቁንም መንፈስና ነፍስን ከመንፈሳዊ ምግብ እንዲጠግቡ ዕድል መስጠት ነው። እነዚህም ጸሎት፣ ቅዱሳት መጻሕፍትን ማንበብ፣ ተመስጦ እናም ፍቅረ እግዚአብሔር ናቸው። በተለይ ጾምና ጸሎት ምን ያክል የተሳሰሩ እንደሆኑ ለመግለጽ ቅዱስ ያሬድ በጾም ወበጸሎት ይሰረይ ኃጢአት ወይደመሰስ ኩሉ ጌጋዬ፣ በጾምና በጸሎት ኃጢአት ይሰረያል፣ በደልም ሁሉ ይደመሰሳል ብሏል። እንዲሁም ከጾም ጋር ተባብረው ሊጓዙ የሚገባቸው ሥነ ምግባራት ሲጠቁም ጾምን እንጹም፣ ወንድሞቻችንን እንውደድ፣ ሰንበትንም እናክብር ይላል። ከፍቅር የተነሳ ጾም የስስትን በሽታ የምትፈውስ መድኃኒት መሆኗን መረዳት ይቻላል። ጾም ከመጽዋት መለየት የለበትም የምንለው ከዚህ በመነጨ ነው። በሥጋ መራብ በመንፈስ የመጥገብ ምስጢር የሚሆነው በጾም ነው። ይህን እውን ለማድረግ ደግሞ በጾም የኃጢአትን ስር ነቅለን ለመጣል መጣር ይኖርብናል። ጾም በረሃብ ተወስኖ እንዳይቀርብህ ጾምን ከንስሐ ጋር አስተባብረህ ያዝ። ከተራበ ሰውነት ይልቅ የተሰበረ መንፈስ እግዚአብሔርን ያስደስተዋልና። ዋጋህንም ላለማጣት በሕይወትህ ውስጥ እነዚህ ሁለት ማለትም ጾምና ንስሐ ተባብረው ይገኙ።
ጾምህ በትህትና ይሁን። ይህን በተመለከተ ክቡር ዳዊት ይህን ብሏል። ነፍሴንም በጾም አደከምኳት፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ ይላል መዝሙር 34 ከቁጥር 13። ይህንኑ የሰዎችም ራሳቸውን ስላዋረዱ እግዚአብሔር ሰማቸው። ሥጋ በረሃብ የተሰበረውን ያክል መንፈስም መሰበር አለበት። ይህ ባይሆን ግን በሳምንት 2 ቀን ጾማለሁ እያለ ሲታበይ እንደነበረውና ያለ ዋጋ እንደተመለሰው ፈሪሳዊ በከንቱ ትቀራለህ። ትሕትና በሕይወትህ ከሌለ ጾምንም ከክርስቶስ አልተማርክም ማለት ነው። ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና ብሏል ማቴዎስ ወንጌል ምዕራፍ 11 ከቁጥር 29 ላይ። ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ብሏል ዮኤል 2 ከቁጥር 13። እነዚህን ሁሉ መሰረት በማድረግ በጾም ተጠቅመህ ወደ ላይኛው ደረጃ ከፍ እንደምትል እምነቴ ነው። ይህም ፍጹም ይሆን ዘንድ ጾምህ የግብዝነት አይሁን። ጾምህ ከበጎ ሥራ ሁሉ የተባበረ ይሁን። ጾምህ በእርግጠኝነት ወደ እግዚአብሔር የሚያደርስ መንገድ መሆኑን የምታምንበት ይሁን። ጾምህ የልማድ አይሁን። ወንድሜ፣ ስለ ጾም እንደዚህ ባጭሩ ማስፈር ቢከብድም አንተ ግን ይህን መነሻ በማድረግ ሌሎች የእግዚአብሔር ቃል የሆኑትን መጻሕፍት እንድትመረምር ማድረግ በመቻሉ ይሄ ይበቃል እላለሁ። በቀረው ራስህ እየጾምክ ከጾምህ ተማር እያለ የአባታችን የብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር ይቀጥላል። በቀጣይ ከጾም ጋር አስተባብረን የምንሄደው ምጽዋት ወይም ስጦታ ምን እንደሆነ፣ የመስጠት የፍቅር መግለጫስ ምን እንደሆነ በሰፊው የምናይ የምናስተምር የመንፈሳዊ አባቶቻችን መንፈሳዊ ምክርን ግልጽ ባለመልኩ ወደ እናንተ አጠር አድርገን የምናቀርብ በመሆኑ መንፈሳዊ ምክሩን እየሰማችሁ የሕይወትን ዕረፍት ጉዞ ወደ እግዚአብሔር እንዴት እንደምናደርግ እየተማርን የምንቀጥል ይሆናል። ይህንን መንፈሳዊ ምክር ላይክ በማድረግ ለብዙ ወንድሞችና እህቶች እንዲደርስ ተባበሩ። የዚህ መንፈሳዊ ቻናል ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ በየጊዜው የምንለቃቸው መንፈሳዊ ምክሮች ወደ እናንተ እንዲደርስ ተባበሩ።